ሰላም ጤና ይስጥልኝ ውድ የኩርባ ቲዩብ ተከታታዮች፣ ዛሬም ዝግጅቴን አጠናቅቄ ወደ እናንተ ለማሻገር እነሆ እያልኳችሁ ነው። ታዲያ ኩርባ ቲዩብን ሰብስክራይብ ያላደረጋችሁ እንደሆነ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁትም እንደገናም አዲስ ሰብስክራይበሮች የደውል ምልክቷን መጫናችሁን እንዳትረሱ። የደውል ምልክቷን ስትጫኑ ሁልጊዜ በኩርባ ቲዩብ ዝግጅቶች ሲለቀቁ መልእክት ይደርሶታል። ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ እንድታካፍሉ እጠይቃችኋለሁ። የተሰማችሁንና ያላችሁን አስተያየት በኮሜንት ስር እንድትጽፉልኝ እንዲሁም ከወደዳችሁት ላይክ እንድታደርጉ እጠይቃችኋለሁ። ሁለት ወጣት ሴቶች ግማሽ አካላቸውን ብቻ የሚሸፍን ልብስ ለብሰው ስብሰባ ቦታ ደረሱ። ይህ የስብሰባ ቸውና እንዲቀመጡ ጋበዛቸው። ከዚያም እነዚህ ሴቶች በሕይወት ዘመናቸው ሁሉ ሊረሱት የማይችሉት መልእክት ተናገራቸው። ትኩር ብሎ ወደ እነሱ እያየ እንዲህ አላቸው። ሴቶች ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች ሁሉ በሚገባ የተሸፈኑና እንዲሁም ለማየትና ለማግኘት ብዙ ጥረት የሚጠይቁ ናቸው። አልማዞችን የት ነው የምናገኛቸው? ከመሬት በታች ከብዙ ጥልቀት በኋላ ተሸፍነውና ተጠብቀው። ሉሎችን የት ነው የምናገኛቸው? ከውቅያኖስ በታች ከብዙ ጥልቀት በኋላ ተሸፍነውና በሚያምር ሼል ተጠብቀው ነው። ወርቆችን የት ነው የምናገኛቸው? ከማዕድናቶች በታች በትላልቅ ድንጋዮች ተሸፍነው ነው። እነሱን ለማግኘት ወደ ታች በጣም ብዙ ርቀት ጠንክራችሁ መቆፈር፣ መስራትና መፈለግ አለ። ከዚያም ይህን ከተናገረ በኋላ ፊታቸውን ትኩር ብሎ እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪና ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተም በሚገባ ልትሸፈኑ ይገባል። ሰውየው ቀጠለ። ይህንን ውድ ሀብታችሁን ልክ እንደ አልማዝና ወርቅ በሚገባ ከሸፈናችሁትና በቀላሉ እንዳይገኝ ካደረጋችሁ ታማኞችና አስፈላጊውን የማዕድን ማውጫ መሳሪያዎች ያላቸው ማዕድን አውጪ ድርጅቶች እናንተን ለማግኘትና ለዘመናት የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ። በመጀመሪያ ከሀገራችሁ መንግስት ወይንም ከቤተሰቦቻችሁ ጋር ይገናኛሉ። ፕሮፌሽናልና ህጋዊ ፊርማ ወይንም ህጋዊ ጋብቻ ይፈራረማሉ። ነገር ግን ይሄንን ውድና ማራኪ ሀብት በሚገባ ባትሸፍኑትና ባትጠብቁት ሁልጊዜ ህገወጥ ማዕድን አውጪዎች ወደ እናንተ እንዲመጡና ውድ ማዕድናችሁን በህገወጥ መንገድ እንዲያወጡት እነሆ ትማርካላችሁ። ከዚያም ምንም ሳይጥሩ ሳይደክሙ በቀላሉ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ ሴቶች እባካችሁ ሰውነታችሁን በሚገባ ሸፍኑ። እስቲ ሁላችንም ሚስቶቻችንን፣ ጓደኞቻችንን፣ እህቶቻችንንና ልጆቻችንን ሰውነታቸውን በሚገባ ልብስ እንዲሸፍኑና እኔ ወንድም፣ ሁሉም ሴቶች ከግብረ ሥጋ ግንኙነት በፊት የሆነ ቀልብህን የሚስቡት ነገር አለ። ምናልባት ጡት ሊሆን ይችላል፣ ከንፈር ሊሆን ይችላል፣ ወይንም ዳሌ ሊሆን ይችላል። ብቻ ሁሉም ሴቶች የሆነ ደስ የሚሉት ጎን አለ። ታዲያ አንተ ሚስትህን ቤት አስቀምጠህ እነዚህን ሁሉንም እፈልጋለሁ ካልክ ሆቴል ውስጥ ገብቶ ሁሉንም ምግብ እንደመብላት ነው። አንድ ሆቴል ውስጥ ያሉትን ምግብ ሁሉንም ብትበላ መታመምህ አይቀሬ ነው። ጣዕሙም የቱ የተሻለ እንደሆነ ማወቅ አትችልም። ብዙ ሴቶችን መመኘትም ልክ እንደዚህ ትልቅ ህመም ነው። ለሁሉም የምትሸነፍ ከሆንክ አቋም ያለው ሰው መሆን አትችልም። ስለ ብዙ ሰዎች እያሰብክ ስለ ራስህ ማሰብ አትችልም። አየህ ወንድሜ፣ አንድ ወይን ሁሌም አዘወትረህ ብትጠጣ ከዚያ ወይን ፍቅር ይይዝህና የበለጠ ትወደዋለህ እንጂ በፍጹም አትጠላውም። ሴትም እንደዚህ ናት።
ለአንድ ሴት ብቻ ፍቅርና ጊዜን ብትሰጥ የበለጠ ተወዳታለህ እንጂ በፍጹም አትጠላትም። የኔ ወንድም 1,000,000 ሴቶች መውደድ ትርጉም የለውም። ምክንያቱም ብዙ ሰዎች ማድረግ የሚችሉት ነገር ነው። አንዲትን ሴት በሚሊዮን መንገድ መውደድ ግን ጀግንነት ነው። ምክንያቱም ብዙ ሰዎች ማድረግ አይችሉበትም። ስለዚህ ወንድም ለሚስትህ ወይንም ለፍቅረኛህ ፍቅሯን ከሌላ ሴቶች ጋር አትቀላቅል። እርግጠኛ ነኝ ያኔ ደስተኛ ትሆናለህ፣ ለነፍስህም እረፍት ትሰጣታለህ። ከብዙ ሴቶች ጋር መሆን ጭንቀትን ይጨምራል እንጂ ደስታን ከቶ። ይዟት ይሄዳል። የኔ ማር ለእናቴ ስጦታ የምሰጣት ቆንጆ ስጦታ ምረጪልኝ አላት። እርሷም በውስጧ ስለቀናች በጣም ርካሽ ስጦታ መረጠች። ስጦታውን አስጠቀለለና ባል ወደ እናቱ ጋር እንደሚሄድ ነግሯት ተለያዩ። ማታ ላይ የመረጠችውን ስጦታ ይዞ መጣና ሰጣት። ስጦታው ለአንቺ ነው፣ ሰርፕራይዝ ላደርግሽ ፈለግኩ፣ ግን ምርጫሽን ስላላወቅኩ ራስሽ እንድትመርጪ ያደረግኩ። ሚስት በራሷ አዘነች። የባሏን እናት እንደ ራሷ ብትወድ ኖሮ ስጦታዋ ያማረ ይሆን እንደነበር